ክርስቲያን ነኝ። እንዴት ነህ? እግዚአብሔር ይመስገን። ሰማኛል። ቆይ ክርስቲያን ነኝ ነው ያልከው? አዎ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ነህ አንተ? ክርስቲያን እኮ ማለት ምን ማለት እንደሆነ ካልገባ አላስረዳም። የክርስቶስ ተከታይ ማለት ነው። አንተ የክርስቶስ ተከታይ ነህ ወይ? አዎ። ክርስቶስን ትከተለዋለህ? የሰማችሁ ነው እንግዲህ። እሺ ከክርስቶስ ውጪ የምትከተለዋለህ ወይስ የለህም? ከክርስቶስ ውጪ ሰው ማንንም አይከተልም። ክርስቲያን ማለት ክርስቶስ ተከታይ ነው። የክርስቶስ በጣም ጥሩ። እስቲ አንተ አሁን የክርስቶስ ተከታይ እንደመሆንህ ክርስቶስ አምላክ ነኝ ብሎ አስተምሮሃል? በደንብ አድርጎ እንጂ። እስቲ የቱ ጋር? በጣም ጥሩ። የቱ ጋር ነው አምላክ ነኝ ብሎ ያስተማረ? እንግዲህ የክርስቶስ ተከታይ ነህ ያልክ፣ አምላክ ነኝ ብሎ ያስተማረ የቱ ጋር ነው? ተረጋጋ፣ አሳይካለሁ። አንደኛ አሁን አንተ በምታወራው ጠይቁኝ ስላልክ ልጠይቅ ነው የገባሁት። ስለሱ ደግሞ መጨረሻ ላይ ልመልስልህ እችላለሁ። በደንብ አድርጌ ተረጋጋ የምትለው ቀር ስንት ዓመት በቃ እንዲሁ እየሰማሁት ተወሱንና አሁን ስለሌላ ሰው እኔ ማወራክ ሌላ ሰው አሁን ተረጋጋ ያልኩህ ስለ እስልምና ላይ አንድ ወንድማችን እየጠየቀ ነበር። አስወጣኸው ለራስህ ግራ ስለገባ እኔ ግን ላስረዳ። ወይ ስለ ኢየሱስ ክርስቶስ የጠየቅኩህን ጥያቄ ተጠይቀሃል። እሺ ብለህ ከመጣህ በኋላ አትሸሻው። ኢየሱስ አምላክነትን ከመመስከር ሌላ ነገር ባወራ ይሻላል ትላለህ። ስማኛ እኮ የጠየቅኩህ ጥያቄ ስማኛ፣ መጀመሪያ ስማኛ። ኦኬ፣ ጥቅስ ምናምን ከማለት በፊት እስልምና ነቢያት ሃይማኖት ነው እያልክ እየዋሸክ ስለሆነ ቅድም ወንድማችን እስልምና የጀመረው ጅማሮ መሐመድ ነው አለክ። አይ አይደለም አንድ አካባቢ ኡመቶች ስለነበሩ ምናምን ብለህ ስትቀጥፍ እየቀጠፍክ ነበረ ማለት ነው። አንዱን ስለዚህ ማስረጃ ኢየሱስን ተውኩት። እስልምና የጀመረው በነብዩ ነው የሚል እስቲ ማስረጃ። አሁን ነገረልህ እኮ አዳምጠኝ፣ አስጨርሰኝ። ዝም ብለህ ጥልቅ አትበል። ሊጨርስና ቆይ አሁን አንተ የእሱን ንግግር ልትናገር ነው ወይስ ማስረጃ? ተመልከቱ እንግዲህ አሁን እንደዚህ ቅጥፈት ምናምን ይሳደባል። ምን ይላል? እኛ ሙስሊሞች ነን፣ ቶለሬት ነው የምናደርገው። እነሱ ባህሪያቸው ከሆነ እነዚህ ባህሪያቸው ነው፣ ያስተማሯቸው ሰዎች ናቸው። ተዉ፣ እኛ አይመለከተንም። ይሳደቡ እንዲህ የሚበሉ ምናምን አልሐምዱሊላህ ችግር የለም። እኛ በፍቅር አረጋ ብለን እኔ እንደማወራው አወራዋለሁ። ግን አሁን እሱ ያመጣ የተናገረውን ነገር ማስረጃ እንዲህ ብለሃል ነው ልትለኝ ነው የገባኸው ወይስ ማስረጃ ልትሰጠኝ ነው? ማስረጃ ከሆነ አቅርበልኝ፣ ካልሆነ ግን እንትና እንዲህ ብለሃል ከሆነ በቃ ወደ እንትኑ እንሂድና ወደ እንትኑ እንሂድ። ጨረስክ ያልኩህ ላይ ብቻ እንትን አድርግ። ጨረስክ? ቃል በቃል ነው እንትን የምንለው። ጨረስክ ወይ? ታይም የለንማ ዘሚካኤል። ጨረስክ ነው? ሰዓት የለንም። ሀሳቡ ላይ የማወራበት ድለ ሚውት እያደረጉ አይደለም እኮ አሁን አንተ እስልምና የነቢያት አስተምሮ ካልከኝ ላልከው ማስረጃ ራስህ ታመጣዋለህ። መሐመድ እንደጀመረ እኔ ደግሞ ከቁርአን አመጣልሃለሁ የመጀመሪያ መሐመድ እንደሆነ ማለት ነው። ማስረጃ ስጠኝ። አንተ ከቁርአን ውጪ እስልምና ነበር ካልክ ከፍሪ ኢስላሚክ ቡክ አንድ መጽሐፍ አምጣና እስልምና የሚባል ወይንም ከመሐመድ በፊት እስልምና ሃይማኖት የሚባል ተከታይ ማህበረሰብ ነበር ካልክ ማስረጃ ስጠኝ። ከቁርአን ውጪ ቆይ ላስታርቃቸው። አንድ ከቁርአን ውጪ ዘሚካኤል ይሰማል? ወንድማችን እስቲ ከቁርአን ውጪ እስልምና አስተምሮ ነበረ ካልክ ወይንም እስላም የሚባል ማህበረሰብ አለ ካልከኝ ማለት ነው። ከቁርአን ውጪ እንፈልገው ማለት ነው። ቁርአን መሐመድ ነው የጻፈው፣ እስልምና መሐመድ ነው ጀማሪ ማለት ነው። የእስልምና ጀማሪ መሐመድ ነው፣ ራሱም ተናግሯል በመጽሐፉ ላይ ቁርአኑ ላይ ማለት ነው። ግን አንተ ከዛ በፊት አለ ካልከኝ ስማኛ፣ አለ ካልከኝ ከእስልምና ቁርአን ውጪ እስልምናን አሳየኝ እኮ። ሰማና አሁን እንዴት ታደርጋለህ መሰለህ? ላስታርቃችሁ። በቁርአን ላይ ከሙሐመድ በፊት እስልምናን የሰበከ የለም የሚል አለ ብለሃል አንተ። አንተ ደግሞ የጠየቀው ምንድነው? ከቁርአን ውጭ ስለ እስልምና የሰበከ አካል አሳየን ያልከው አይደለ ነው ወይስ ተሳስቻለሁ? ዘሚካኤል እንዳረበኝ እስኪ። አዎ ልክ ነህ። እንደሱ ከሆነ አሁን አንተ ያልከውን አሳየውና ከዛ እሱ ደግሞ ያሳይሃል። በቁርአን ውስጥ
ከሙሐመድ በፊት እስልምናን የሰበከ የሚል የለም አለ ብለህ እስኪችን አሳየው እና ከዛ አቡበከር ደግሞ እንዲያሳይ እናስገድደዋለን። በቁርአን ላይ ከሙሐመድ በፊት እስልምናን የሰበከ ማንም የለም የሚል አለ ብለሃል። እሱን አሳየውና ከዛ ቀጥሎ ደግሞ አልሰማህም ማለት ነው። አንተ ከመሐመድ በፊት እስልምና ተከታይ ወይ እስልምና የሚባል ሃይማኖት አለ ካልከኝ ከቁርአን ውጪ ማስረጃ አንድ ነቢያት ዳዊትም ይሁን አብርሃምም ይሁን ሙሴም ይሁን ኢሳያስም ይሁን ሕዝቅኤልም ይሁን ዘካርያስ ይሁን ማንም ይሁን ከዛ መጽሐፍ ከነሱ መጽሐፍ ላይ እስልምናን አስተምረዋሉ እስልምና የሚባል ሃይማኖት ነበር ብለህ ካልከኝ ማስረጃ ከነሱ መጽሐፍ ስተኝላል። ከቁርአን ውጪ ቁርአን መሐመድ ነው ያመጣው። እስልምናን መሐመድ ነው ጅማሮ እንደሆነ ሰምተካል። እሱን አሳየን እኮ እያለህ ነው። አንዴ እሱ በቁርአን ላይ የእስልምና ሃይማኖት ጀማሪ ሙሐመድ ነው የሚለውን አሳየን፣ ችግር የለውም። ከመጽሐፍ ቅዱስ ደግሞ ወይንም ደግሞ ከነብያቶች መጽሐፍ እስልምናን እናሳያለን እያለህ ነው። ያው አሁን አሳየው። አቤት 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 አይሰማኝም የምትለው የእስልምና ሃይማኖት ከሙሐመድ በፊት አይታወቅም የሚል ቃል በቁርአን ላይ ያለ ስላልክ እሱን አሳየን እያለህ ነው። ስለ እስልምና እኮ አንተ እኮ ነው የምታስረዳ አለ። ከመሐመድ በፊት እስልምና አለ ካልከኝ ከቁርአን ውጪ ማስረጃ ዘጠኝ እያልኩ እኮ ነው። እኔ ደግሞ ከመሐመድ በፊት እስልምና የለም እያልኩ ነው የሚከራከር እኮ። አለ ካልከኝ ማስረጃ ከቁርአን ውጪ በነቢያት መጽሐፍ ላይ በዳዊትም ይሁን በፈለግኩ በሙሴ በአብርሃም ከየትኛው መጽሐፍ ላይ ስጠኝ እያልኩ እኮ ነው ያለው። እኔ የለም እስልምና የሚባል ሃይማኖት እያልኩ ነው እኮ ነው የሚከራከር። ቁርአንን መሐመድ ስላመጣ ስለ መሐመድ ቁርአን አወራ አያገባኝም እኮ አይመለከተኝም። ቁርአን አንተ ነው የምትከተለው። ስለዚህ አይ ቁርአናችን ስለ ቁርአን አያገባኝም አይመለከተኝም ማለት ከዛስ ቁርአን ላይ እንዲህ የሚል የነቢያት አስተምሮ ነው ካልከኝ አሳየኛ። አንዱ ከሙሴ ከዳዊት ከአብርሃም ከትንቢተ ኢሳያስ ከሚልኪያስ ከአንዳቸው መጽሐፍ ላይ እስልምና የሚባል ሃይማኖትን ያስተማረ አንድ ነብይ ስጠኝ ከመሐመድ ውጪ። በቃ አይ አብሽር አሳይሃለሁ። ወላሂ ከገዛ መጽሐፍ አሳይሃለሁ። ስለምን አትቀበላለህ? ከዚያ በኋላ እንኳን ወዳጄ እንኳን እስልምና አንተ እስልምና እኮ ማን ነው እስልምና ማለት እኮ ራሱ ሰላም ጸር እኮ ማለት እኮ ነው። ኢስላም ማለት ኢሰላም ማለት የሰላም ማይፈልግ እኮ ነው። ይሄን የነገርኩ አንድ እሺ፣ ይሄን ፍቺ ከየት ነው ያገኘው? ኢስላም ማለት ኢሰላም ማለት ነው። ፍቺ ከየት ነው ያገኘው? አንተ ከየት አመጣው? ሰላም ማለት ኢ ማለት እኮ ራሱ አፍራሽ እኮ ነው። ኢ ማለት ኢ ሰላም ሲባል የሰላም ጸር ማለት ነው። በነገራችን ኢ ሰላም ሲባል የሰላም ጸር ማለት ነው። ኢ ማለትስ አቤት ኢ ማለት የሰላም ጸር ማለት ነው። ትክክል ነህ። ኡ ማለት እሱ ማለት ነው። ለራሱ እኔ አስታውን እኮ ከቁርአኑ መጽሐፍ ከመጽሐፍ ማስረጃ እየጠበቅኩ ነው። እስልምና አለ ነቢያት እስልምናን አስተምረዋል ስላልከኝ እስልምናን እስቲ በመጽሐፍት በዳዊት በሙሴ በአብርሃም ስጠኝ ከነሱ መጽሐፍ ስጠኝ። በገዛ መጽሐፍ ላይ ባሳይህ ሙስሊሞች ስጠኝ። አይ ወሬ አያስፈልገው ስጠኝ፣ ክፈትና ስጠኝ። አያስፈልገውም ወሬ ባሳይህ ትሰልማለህ። አትፍራ። ሎቱ ስብዓት አሁን ይሄ ይኸውልህ እኔ ሳይሆን ከታች ያሉ ኦዲየንሱ ይማርበታል። ማስረጃ ክፈት። ማስረጃ ለእኔ ተው። እኔ ካንተ በላይ አውቀዋለሁ ስለ መጽሐፌን፣ ግን ክፈትና አሳየኝ። ክፈትና አሳየኝ እኮ ተስማማን እኮ ላሳይህ ነው። ግን 80 አዱ መጽሐፍ ቅዱስ አለን። አንዱ ላይ ስለ እስልምና የሚባል ሃይማኖትን የተከተለ ያስተማረ ካለ አምጣና አንዳቸውን ግለጥልኝ። ዝም ብለን ወሬ አናውራ፣ ጊዜ አናባክን። አምጣና በስድብ እኮ ነው። እሺ ማን ነበር? ዘሚካኤል ነው ስምህ? ኒውተን አንሳው። ክፈትና አሳየን ወዳጅ፣ ዝም ብለህ አንብብ መጽሐፉን። ክፈትና አሳየን ከዳዊት ከሙሴ ከአብርሃም ከያዕቆብ ከትንቢተ ኢሳያስ ከትንቢተ ሚልክያስ ዘሚካኤል አይደል? አዎ ክፈትና አሳየን። አዎ አንድ የነሱም ጋሽ ከነብያቶች መጽሐፍ ነው የሚፈልገው። እነዚህ ነብያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ አይደለም እያወራ ያለው ወዳጄ። አሁን እስልምና ሰብኳሉ እያልከኝ ስለሆነ ስለ እስልምና ከመሐመድ በፊት የሰበከ አንድ ነብይ ስጠኝ ነው እያልኩ ያለው። ቆይ አንዴ እነዚህ ነብያቶችን ጠራህ አይደለ? መጽሐፋቸው በምን ቋንቋ ነበር የተጻፈው እያልኩህ ነው። ማወቅ አለብን እኮ ያንን።
በምን ቋንቋ ነበር የተጻፈው? በአማርኛ ቋንቋቸው አይደለም። አሁን እያወራለን ስለ ቋንቋቸው አይደለም፣ ስለ እስልምና ሃይማኖት። በምን ቋንቋ ነው የምንግባባው? ታዲያ እንዲህ አይነት ደናቁርት ጋር ከይቅርታ ጋር ኢየሱስን ተከትዬ ነው ደንቆሮ እያልኩ የምሰድባቸው። መጽሐፍ ቅዱስ ላይ ኢየሱስ ሲያስተምር እናንተ ደንቆሮች ይላቸው ነበር። እሺ አንዴ አዳም አንዴ እነዚህ ነብያቶች የጠቀስካቸው አሁን የምን ቋንቋ ተናጋሪ ነበሩ? መጽሐፋቸው በምን ቋንቋ ነው የተጻፈው? ወደ መጽሐፋቸው እንደሄደልህ ዘንድ ማለት ነው። በአማርኛ ነበር ሲያስተምሩ የነበረው ወይንስ በዕብራይስጥ ነበር? ንገረኝ። ወዳጅ ስማኛ፣ እኛ እንደ ቁርአን በአረበኛ ቁርአን ከአረበኛ ውጭ ያለው ቁርአን ኮፒ ቁርአን ላይ ምን አስኬደህ? የምን ቋንቋ ተናጋሪ ነበሩ እነዚህ ነብያቶች? ለእውቀት ነው አይደለ? ለመማማር ነው አይደለ? ኦዲየንስ እያልክ ቅድም ስትናገር ነበር። ቢያንስ ለነሱ ክብር አዳምጠኛ አዳምጠኛ። ጠየቀኝ አይደለ? ልመልስልህ። ጠየቀኝ ልመልስልህ። ጠየቀኝ ልመልስልህ። ጠየቀኝ ልመልስልህ። አዳምጠኝ። ጠየቀኝ ልመልስልህ። እኛ እንደ ኢትዮጵያውያን የምንማረው የምንናገረው ቋንቋ ግዕዝና አማርኛ መጽሐፍ ቅዱስ አለን። ሌሎች ሀገራት በየቋንቋቸው ይማሩበታል። እኛ ደግሞ እንደ ኢትዮጵያውያን የምንማርበት ግዕዝና አማርኛ መጽሐፍ ቅዱስ አለን። ደግሞ እየጠየኩ ያለሁት ስለ ነብያቶቹ ነው። ገብቶሃል አይደለ? ሌላው ስለሌላው ሀገርና ኢትዮጵያ አይደለም። ተግባበል። ስለምጨርስ አሁን የጠቀስካቸው ነብያቶች ያስተምሩ ጊዜ በምን ቋንቋ ነበር ያስተማሩት እና መጽሐፋቸው የተጻፈው? ግልጽ ጥያቄ ነው። ወደዛ በኋላ አብዛኞች ነቢያት ከነ ሙሴ ጀምሮ ብትል በብዛት አይሁዳውያን፣ ሮማውያን ስለሆኑ እኔ እየነገርኩ ያለው አንተ በግሪክ ልትሄድ ነው፣ በዕብራይስጥም ልትሄድ ነው። እኛ ግን የተቀበልኛ የኢትዮጵያውያን የምንማርበት የእኛ መጽሐፍ ቅዱሳችን፣ ሌሎቹም የእኛ መጽሐፍ ቅዱሳችን ነው። ግን እንደኛ ሀገር ቋንቋችንን ከዛ ውስጥ እስልምና ሃይማኖትን የሰበኩ ነብይ ይሄው እስልምና እንዲህ ብሎ ሰበከ፣ ይሄው ማስረጃ እስላም የሚባል ሃይማኖት ነበረ ብለህ አንተ እስላም የሚባል ሃይማኖት ነበረ ስላልኩ ነው። ይሄንን ማስረጃ ከቁርአን ሳይሆን ከመጽሐፍ ቅዱሳችንን አሳየን። ከነቢያት አንድ ነብይ ይለውን አይደለም። ተመልከት። ነብይ ብሎ ከጠቀሰ በኋላ ግን የነብያቶችን አስተምህሮ አይፈልግም። ታዲያ ምንድን ነው የኢትዮጵያ ላይ የተተረጎመልኝ? ወዳጄ እየጠየኩ ያለው ገባክ አልገባክም? ግልጽ አልሆነልህም? እኔ እያልኩ ያለው ይኸውልህ ነቢያት ሃይማኖት ነው እስልምና እያልክ ነው። ስለዚህ የትኛው ነብይ ነው ከመሐመድ ውጪ ያለው የነበሩ ነቢያት የትኞች ነቢያት ናቸው እስልምና ነው የሰበኩ? ከመሐመድ በፊትም ነው ከተከታዮች ሐዋርያት ነበሩ። መሐመድ ከ610 ዓመት በኋላ ነው የመጣው። ኢየሱስ ክርስቶስ ኢብን ካረገ በኋላ እነዚህ ነብያቶች ያስተማሩበትን መጽሐፍ ማግኘት አለብን ወይንስ የለብን? ምስኪን ነው አንተ እንደ ንጹህ አይምሮ ረጋ ብለህ ማለት ነው። ገብቶሃል አይደል? እየነገርኩ እኮ ነው። አንተ ሚዩት አታርጋ። እየነገርኩ እኮ ነው። አንተ ነቢያት አስተማሩ ቃል ከነቢያት በኋላ ግን ኢየሱስ ክርስቶስ በአካል ምንም ማድረግ አይቻልም። እንዴት ታግሰን ምናምን ለማሳወቅ ቢያንስ ነብያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነብያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር? ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትን እና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወዷቸውን እኔ ማስረጃ ላይ ነው የናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለውን ታቸዋል። ግን ይህን ለመረዳትና ለማወቅ ብላችሁ ጠይቁ።